ቤተሰቦች አላችሁልኝ ኑሩልኝ እንዴት እንደምወዳችሁ ታውቃላችሁ አይደለ? ለዚህ ቻናል አዲስ የሆነ ሰው ካለ ቻናሉን ሰብስክራይብ አድርጉ። ይሄን ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ እንዲሁም ይሄን ቪዲዮ ላይክ አድርጉት። ቪዲዮ መጨረሻ ላይ የፈለጋችሁትን ሐሳብ አስተያየት እንድትሰጡ እየጋበዝኩኝ ወደ ዛሬው ቪዲዮ ያልፋለሁ ማለት ነው። ቤተሰቦች ከብዙ ቀናት ጥበቃ በኋላ እንግዲህ የምንጠብቀው ፋይት የሁለት ወንድማማቾች ፋይት ትናንትና እንግዲህ ተከናውኖ የሚገርሙ አስደማሚ የሆኑ ገጠመኞችን አክሎ ተጠናቋል ማለት ነው። በትናንትናው ግጥሚያ ላይ የነበረውን ጠቅላላ አድርጌ ዋና አንኳር ሐሳቦቹንና አንኳር ቪዲዮዎቹን ለእናንተ ሰብሰብ አድርጌ መጥቻለሁ። ምን ተፈጠረስ በሂደቱ ላይ በፋይቱ ላይ ምን ተከናወነ የሚለውን ነገር አብረን እያየን ሐሳብ አስተያየት የሰጠን አብረን ቆይታ እናደርጋለን ማለት ነው። ሲይዝህ ታፕ አርግ። እድሜ ልክን አካል ጉዳተኛ ነው ማድረግ ምናምን መስራት ነው የሱ መክሊት ይመስለኝ። ይሄ ቦታው ላይ ስላልሆነ ቦታችን ላይ ነው የመጣው። መጠንቀቅ አለበት። እኔ በጥንካሬ አይደለም እዚህ ተማመኝ የመጣሁት። I have the best technique in Ethiopia። ቴክኒክ ሲኖር ደግሞ መገጣጠሚያዎችን በሙላ የመስበር አቅም በጣም ይቀላል። የጥንካሬ የሚያስፈልገው ነገር አይደለም። I'm still strong። አለ ቦታው መጥቶ ከሚጎዳ ሁለቴ ሶስቴ ያለኝን ነገር ካየ በኋላ ጌሙን ለማቆም ቢሞክር አሪፍ ነው ብዬ ቶሎ እጅ ስጥ እና ለራስህ ለሌላ ለነገ ንቃተ ህሊና the one thing he's going to get ከዚህ እውቅና ያገኛል። ግን don't get this wrong። ሊሰዋ ነው የሚመጣው። የመጀመሪያው ሳክሪፋይስ በኢትዮጵያን MMA ንቃተ ህሊና ይሆናል። እኔ አሁን እኮ ጎበዝ ከሆነ ፋይተር ጋር ከገባው እኮ ባሸንፈው ራሱ ተጎድቼ ነው ማሸነፈው። ንቃተ ህሊና ግን አቢከመን እንግዲህ ቤተሰቦች ያላችሁልኝ ስለ ትናንትናው ግጥሚያ የሆነ ነገር ላችሁ ነው ሰብሰብ አድርጌ ዛሬ ከቻሳ ያልኩት ማለት ነው። ከዛ በፊት ግን ሁለቱ ከመጋጠማቸው በፊት ንቃተ ህሊናም ሆነ ጆኒ የየራሳቸውን ንግግር ስለ ግጥሚያው ተናግረዋል ማለት ነው። እስቲ መጀመሪያ ንቃተ ህሊና ግጥሚያውን ከመጋጠሙ በፊት ምን ብሎ ነበር የሚለውን ነገር ለናንተ ጋብዤ እመጣለሁ ማለት ነው። አብራችሁን ቆዩ። ሌጀንድ የሆነው ንቃተ ህሊና ጋር ተገኝተናል። የጆኒን ባለፈው ያደረገውን የእንቁላል እንዴት ነው ምላሽ ለመስጠት ያሰብከው? ሪንግ ውስጥ መቼስ እንደሱ ቆሻሻ ሰው አይደለም። እንቁላል ይዤ አሮጥን በኪሴ ሪንግ ውስጥ ነው የምወጣው። የወንዶች ቦታ ብሮ አው ሾው ሂም ያ ዲስሪስፔክት ምን አይነት ዋጋ እንደሚያስከፍለው አብረን እናያለን። ጆኒ ያንተ ብቁ ኦፖነንት ነው ብለህ ታስባለህ? በፍጹም ብቁ ኦፖነንት አይደለም። MMA መጀመሪያ እስከመሆኑ ድረስ ዝም ብለን ጮት በሚለው ነው እንጂ ጆኒ በዚህ ባለው ፊዚክ ማንም ተቀብሎ ፋይት አያስደርገው። እውነት ለመናገር የትኛውም ካምፓኒ ፋይት የሚያስደርግ ካምፓኒ አይቀበል። ምንም አይነት ክራይቴሪያ ማያሟላ ሰው እግር እስከ ጉልበቱ ማንሳት ማይችል ሰው በምን አይነት ክራይቴሪያ ነው ፋይት የሚቀበል? አይ ግራፕሊንግን ፕሮሞት አደርጋለሁ ምናምን ንቃተ ህሊና አሸንፈ ይላል። ግራፕሊንግን ብቻ ይዞ መሄድ ምን አይነት ዋጋ እንደሚያስከፍለው አሁንም ማሳያለሁ። ጆኒን በስንተኛው ራውንድ የምታሸንፈው ይመስላል? ቀደም ቦሌ የሆነ ምሳ እየበላው ህፃናት ልጆች መጡና ስንተኛ ራውንድ ታሸንፈዋል አሉኝ። አንደኛ ራውንድ አንደኛ ደቂቃ አልኳቸው። እንዴ ይሄን ሁሉ ጠብቀንማ ትንሽ አጫውተው ምናምን አሉ። ፋይቱ እንዲያምርበት ትንሽ ላጫውተው አይመስልም? አሪፍ ይመስለኛል። ፈርስት ራውንድ እንዴት ፕሪፔር እንደሆንኩ አሳያለሁ። ሰከንድ ራውንድ ዘርረዋለሁ የሚል ሀሳብ አለ። ምን ይመስላል? ጥሩ ሀሳብ ይመስለኛል። ጆኒ ሜንታሊ ስትሮንግ ነው ብለህ ታስባለህ? ሜንታሊ ስትሮንግ አለመሆኑ የምታውቀው እንቁላሉን እንደወረወረ ሩጧል። ሩጥ እንዲህ ሰው ጀርባ መደበቅ ነው ይቀር። እኔ አለፍ ሰዎችን አለፍ በመጣ ምን እንደማደርገው ስለሚያውቅ ዊክ ነው። ሁሉም ማይክ ላይ ወጥቶ ካሜራ ፊት ለፊት ወጥቶ ያወራ ሁሉ ጠንካራ አይደለም። አሁን ቻትጂፒቲ ስለ ሁሉም ነገር ያውቃል አይደል? ሁሉም ነገር ሜሞራይዝ አድርጎታል። ቻትጂፒቲ እንደ ሰው ልጅ ህይወትን ይጎናጸፋል። ስንት ጫካ ስንት ነገር አልፌ ስንት እንስሳ አቋርጬ እየተራመድኩ አልፌ የመጣው ይሄንን ለፍስፍስ እንዴት ነው ስትሮንግ ነው ብዬ የምወስደው? በፍጹም። ጆኒ ቢያሸንፍስ እንዴት ነው? ለምሳሌ ብንል ቢያሸንፍ ብለን ብናስብ እግዚአብሔር ምስክሬ ነው ያሸንፍ። በፍጹም። እሱም እንደዛ አንተን ኢንተርቪው ያረጋውን አይቻልም። እንደዛ ብሏል። አምና ሴም ጥያቄ ለአንተ ልጠይቅ ብዬ አምና ሪፒቲንግ ዳሽ ግን አይ ስዌር ይሄ ልጅ ማሸነፍ አይችልም። አይ ስዌር እኔ ያለኝን ነገር እኔ እንግዲህ ቤተሰቦች እንግዲህ ሁለቱም ፋይት ከማድረጋቸው በፊት ንቃተ ህሊናና ጆ የየራሳቸውን ንግግር በተለያዩ ሶሻል ሚዲያ አድርገዋል ማለት ነው። ቀደም ብዬ የንቃተ ህሊናን ጋብዣችሁ መጥቻለሁ ከፋይቱ በፊት የተናገረውን። አሁን ደግሞ እስቲ ከፋይቱ በፊት ጆ ምን አለ ስለ ኢንተርቪው ስለ ግጥሚያውስ ምን አለ የሚለውን ነገር ለእናንተ ጀባ ብዬ እመጣለሁ ማለት ነው። ሐሳብ አስተያየት የሰጣችሁ በግጥሚያው ዙሪያ ላይ እያልኩኝ ላይክ ያደርገም ላይክ ያርግ፣ ሰብስክራይብ እንደዛው። ይመቻችሁ።
ሄሎ ጋይስ የዛሬው የንቃተ ህሊናና የጆኒ ፕሬስ ኮንፈረንስ ወይ ደግሞ ፌስ ኦፍ ክሬዚ ነበር። በጣም ነው ያስደነገጣችሁ። ፌስ ኦፍ ስታረጉ ማለት ነው። ላይክ ምን ነበር? ቆይ ትይንቱ ምን አስባችሁ ነው? እኔ እንደታየው ነው። በቃ የሆነ ሴንስ ማድረግ ፈልጌ ነበር። እሱን በጥፊ ማለት እንቁላሉ ያህል ያስደስታል ምናምን። እንቁላሉ ስፔሻሊ ነው። ከሁለት ሳምንት በፊት ነው ያዘዝኳት። ከቦንጋ ስትሬት ያስመጣት ቃሌን አይደለም። የሚመጣ ሰው አፈላልጌ አግኝቼ ከቦንጋ የመጣ እንቁላል ነው ፊቱ ላይ የረገፈው። and next week ደግሞ ከእንቁላል በላይ ተሰበራል። ንቃተ ህሊና እስከ ስንት ራውንድ የምታቆዩ ይመስላል? first round በመጀመሪያው 3ኛ ደቂቃ ውስጥ ፋይቱ ያልቃል። የንቃተ ህሊና ደካማ ጎን የምትለው ነገር ምንድነው? አስተሳሰቡ። ኦኬ ለፈረንጆች IQ። ንቃተ ህሊና ቢያሸንፍስ? ማሰብ አልችልም ራሱ doesn't ባል ነገር የለም። ብንል እንደ ምሳሌ ድንገት እንኳን ለምሳሌ ነው I can't see it። ቢያሸንፍ ስትል ፒክቸሩ አይታየኝም። ስለዚህ there is no way ቢያሸንፍ ማለት no way የሚባል ነገር የለም። ቢያሸንፍ አላስበውም ራሱ። ይሄ ከንቃተ ህሊና ጋር የምታደርገው ፋይት ፐርሰናል ነው ወይስ it's just for business? why can't it be both? ሁለቱም ሆነ ይችላል። obviously ይቻላል። ስለዚህ ቢዝነሱም አለው ግን ሞር ፐርሰናል ደግሞ አለው። ያላችሁ ኢሞሽን እንደዛ ነው የሚገልጸው ብዬ ነው። እና ደግሞ ሱስ ይዞኛል። አሁን አንድ ቀምሽ ያለው እሱን መምታት ምን ያህል እንደሚያስደስት መምታት ያስደስታል። አሁን እንደ ሱሰኛ ነው። እያከኩ ነው የምቀጠቅጠው። የመጨረሻው ጥያቄ ንቃተ ህሊናን እንደ ኦፖነንት ሪስፔክት ታደርገዋለህ? አላደርገውም። ኤኒዌይስ ሰምታችኋል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ጄሚ ነኝ። ቴንክ ዩ ብራዘር። እንግዲህ ቤተሰቦች የሁለቱን ተጋጣሚዎች የንቃተ ህሊናና የጆንን ሀሳብ ከግጥሚያው በፊት ጋብዣችሁ መጥቻለሁ ማለት ነው። ሁለቱም በየፊናቸው የራሳቸውን ጉራና የራሳቸውን ችሎታ በቃ ተናግረው ነበር ማለት ነው። አሁን ወደ ዋናው ግጥሚያ ልናልፍ ነው ማለት ነው። ቤተሰቦች ትናንትና የተካሄደው ግጥሚያ እንግዲህ ተከናውኗል። የሚገራርሙ ትዕይንቶችን አይተንበት አልፏል ማለት ነው። እስቲ ትናንትና ንቃተ ህሊናና ጆ ሲጋጠሙ ማን አሸነፈ፣ በስንት ደቂቃ እንዴት ነበረ ውድድሩ የሚለውን ነገር ጠቅላላ አድርጌ ለእናንተ ልጋብዛችሁ መጣሁ ማለት ነው። ከዛ በሚቀጥለው ማን እንዳሸነፈ ካወቅን በኋላም እንነጋገርበታለን ማለት ነው። ይመቻችሁ። አንድ ደቂቃ ባልሞላ ጊዜ ውስጥ ድል በአድዋ ሙዚየም። መላው የስፖርት ቤተሰብ በጉጉት ሲጠብቅ የነበረው የጆኒና የንቃተ ህሊና የኤምኤምኤ ፍልሚያ ባልተጠበቀ ፍጥነት ተጠናቋል። ጆኒ እንዴት አንድ ደቂቃ ባልሞላ ጊዜ ውስጥ ተጋጣሚውን ሊዘራው ቻለ? የዱላ ሳይንስ እውነታውን አሁን እንነግራችኋለን። በታሪካዊ የአድዋ ድል መታሰቢያ ሙዚየም የተካሄደው ይህ የመጀመሪያው የኤምኤምኤ መድረክ ፍልሚያ ጆኒን የ1 ሚሊዮን ብር ባለቤት አድርጎታል። ብዙዎች በጆኒ አቋም እንቁራሪት እያሉ ሲያሾፉ ቢቆይም እርሱ ግን ስፖርት ድፍረት ብቻ ሳይሆን ብቃት መሆኑን በተግባር አሳይቷል። ይህም የአኪያማና የሜልቪን ማንሆፍን ፍልሚያ ያስታውሰናል። ለመሆኑ ጆኒ እንዴት አሸነፈ? ነገሩ እንዲህ ነው። ዱላ ሳይንስ በሆነበት በዚህ ዘመን ጆኒ የሰውነት ውስጣዊ አወቃቀርን ወይም ደግሞ አናቶሚን ጠንቅቆ ያወቀ ይመስላል። ተጋጣሚው ንቃተ ህሊና ቀድሞም ጀምሮ ቢደነፋም ጆኒ ግን በሰከንዶች ውስጥ ጀርባው ላይ ሆኖ ሙሉ በሙሉ መቆጣጠር ቻለ። ፊቱን ላለመጉዳት ተቆጥቦ ይታየው ጆኒ ድሉ ከተበሰረ በኋላ ማርሻል አርቲስት ነኝ የምትሉ ሁሉ ተፋለሙኝ ሲል በኩራት ተናግሯል። ንቃተ ህሊና በድጋሚ ለመጋጠም ቃል ቢገባም የዘንድሮ የኤምኤም ፍልሚያ ግን በጆኒ የበላይነት ተጠናቋል። የአድዋ ሙዚየም ለእንደዚህ አይነት ውድድር አዲስ ምዕራፍ ከፍቷል። እናንተስ ፍልሚያው እንዴት አገኛችሁት? ሐሳባችሁን በኮሜንት ታጋሩ። ቤተሰቦች እንግዲህ እንደጋበዝኳችሁ ያው ሁሉ ድንፋታ፣ ያው ሁሉ ፉከራ፣ ያው ሁሉ ነገር ለተወሰነ ቀናት ሁሉ በስማ አንድ 15 ቀን 1-2 ወር ምናምን አይሆነው እንደዚህ ሲፎካከሩ ምናምን በ30 ሰከንድ ወይም በ1 ደቂቃ አልቋል። ጆኒ አሸናፊ ሆኗል። ንቃተ ህሊና ተዘርሯል ማለት ነው። እጅግ በጣም ይገርማል። ያው ሁሉ ፉከራ፣ ያው ሁሉ ዛቻ፣ ያው ሁሉ ማለት ለ30 ሰከንድ ወይም ለ1 ደቂቃ ነው ማለት ነው። ግን እኔ ቢዝነስ ይመስለኛል። ቤተሰቦች ምን ትላላችሁ በዚህ ጉዳይ ላይ? እኔ ቪዲዮውን በደንብ ሳየው አጠንክረው ራሱ የደማ ሰውም የለም። በደንብ አሪፍም ቡጢ አላረፈም። በጠቃ አረገው ወደቀ። ላይ ቁጭ ያለ ፊቱ ላይ ለመምታት ሞክሮ ነበር። በቃ አለቀ። በስ ያው ሁሉ ድንፋታ፣ ያው ሁሉ ቢን ማለት ለዚህ ደቂቃ ነበር። እጅግ በጣም ገርሞኛል። ቤተሰቦች ምን ትላላችሁ? ሐሳብ አስተያየት እንድሰጡኝ በዚህ ዙሪያ ላይ እፈልጋለሁ ማለት ነው። እንግዲህ ጆ ሻምፒዮን ሆኗል። ሻምፒዮን ከሆነ በኋላ ደግሞ ምን ተከናወነ፣ ሽልማቱስ ምን ተቀበለ የሚለው ነገር አጠር አድርጌ ለእናንተ ጀባ ብዬ እመጣለሁ። ይሜ ሰውነት ራሱ ጋር አይገናኙም እኮ። እሺ ቀበቶን ወሰደ። ቺፊክ ነች። ኮንግራቹሌሽን ብያለሁ ወንድሜ። ሰው አሸንፋል። ለኦዲየንስ ማስተላለፍ ትፈልገው መልእክት? I love you my people። ከዚህ በኋላ ብዙ ታያላችሁ። ኢትዮጵያ ውስጥ ነው የምላችሁ
ማንም እንደዚህ ጎሩ ነበር አሸንፈኝም እኔ A few moments later በሰከንድ ኢትዮጵያ ውስጥ ነው የምላችሁ ማንም አሸንፈኝ ወላሂ እኔ ከመምጣቴ በፊት 30 ሰከንድ ሁላችሁም አሪፍ ዕድል ነበራችሁ። አሁን ይመስለኛል ጊዜው የኔ ነው። አብዛኛው ቲክቶከሮች ማለት ይቻላል ንቃተ ህሊና ያሸንፋል ብለው ሲወራረዱ ነበር ማለት ነው። እንግዲህ የምናውቀው ታዋቂ ቲክቶከርም 1 ሚሊዮን ብርም ንቃተ ህሊና ያሸንፋል ብሎ አስይዞ ነበረ። ተበልቷል። ቤተሰቦች ምንም ማድረግ አይቻልም፣ ተበልቷል ማለት ነው። ይሄ ቲክቶከር ማን ነው የሚለውን ነገር አብረን እንከታተለውና እንምጣ ለማለት ነው። ይሜ ንቃተ ህሊና ያሸንፋል ብለው ካስያዙና ከተበሉት ውስጥ በጣም ያሳዘነኝ ግን ጆን ዳንኤል 1 ሚሊዮን ብር ነው የተበላው። በእውነቱ ከሆነ ጆን ዳንኤል ቁማር መጥፊያ ነው የሚሆነው። ለምን እንዳሳዘነኝ ታውቃላችሁ? ይሄ ልጅ ይሄን ያህል ብር ሲበላ ይሄ የመጀመሪያው አይደለም። አሁን ቅርብ ጊዜ ራሱ አርሰናልን ብሎ 700,000 ብርና 7 አንበሳ ተበልቷል። ይሄንን የሚበላል ብዬ ነው ምን እንዳንቀለቀለኝ ይቀለቀላል ሰባት ዛሬ ብዙ ነው ያስበላው አርሰናል እና ደግሞ ስንት አንበሳ ነው? 7 አንበሳ 700 እና 7 አንበሳ ተስማ 7 አንበሳ ለማታውቁ ቲክቶክ ላይ አንበሳና ዩኒቨርስ የሚባለው ጊፍት ከፍተኛው አንድ አንበሳ $300 እስከ $500 ነው። ስለዚህ ይሄንን ገንዘብ ለ7 አንበሳ አብዙት አሁን ባለው የዶላር ምንዛሬ። ከዛ ደግሞ በጥሬው 700,000 ብር ተበልቷልና ሁለቱ አንድ ላይ ሲሆን 1 ሚሊዮን ብር አሁን ቅርብ ጊዜ የተበላ ልጅ ነውና ከዛ ሀዘኑ ገና ሳያገግም አሁን ደግሞ ድጋሚ 1 ሚሊዮን ብር ተበላና ቁማር መጥፊያ ስለሆነ ብታቆም ይሻላል። በተለይ ደግሞ ብዙ ነገር ላይ ፈጠን ይላልና ስሜታዊነትን ቀነስ ብታረገው መልካም ነው። ምክንያቱም ብዙ ጊዜ ፈጠን ማለትና አለመረጋጋት ብዙ አይነት ችግር ውስጥ ይከተናልና ረጋ ማለቱ አሪፍ ስለሆነ ጆን ዳንኤል ከእንደዚህ አይነት ነገር ውስጥ ብትወጣ መልካም ነው። ምክንያቱም እኔ እንኳን ከዚህ ቀደምም አቋለው በተለያየ ጊዜ ላይ ጌሞች ላይም ሲጫወት አንበሳ ተበላው እንዲሆንኩኝ ብሎ ሲበሰጫጭ የተለያዩ ሪከርድ ተደርገው የተለቀቁ ቪዲዮዎች ላይ አይቼው ስለማክ እንደ ወንድም እንግዲህ ትንሽ ክላም ዳውን ብታረግ ብትረጋጋ መልካም ነው። እንግዲህ ቤተሰቦቼ የምወዳችሁ ማለት ነው የትናንትናው ግጥሚያ ማንን ባለድል እንዳረገ ጋበዝ አድርጌ መጥቻለሁ ማለት ነው። ጆ በ30 ደቂቃ ዘርሮ አሸንፎታል ንቃተ ህሊናን ማለት ነው። እኛ ሰፋ ቢል ጥሩ ነበረ፣ ግን ባጭር ቀሽተውታል። ጆም ሪካርዱን ወስዷል ማለት ነው። አሸናፊ ሆኗል ማለት ነው። በቀጣይ ጆ ማንን እንደሚገጥም ደግሞ ታውቋል ማለት ነው። ማንን እንደሚገጥም ለእናንተ ልጋብዝና ልምጣ ማለት ነው። ቀጣዩ የጆኒ ተፋላሚ ማን እንደሆነ በዛው በሪንግ ውስጥ ታውቋል። ትናንት የነበረው ድባብ አልፎ ዛሬ አዲስ ጉጉትና አዲስ ፈተና መድረኩ ላይ ብቅ ብሏል። ለጆኒ እንደ ትናንቱ የንቃተ ህሊና ፍልሚያ ነገሮች ሁሉ አልጋ በአልጋ የሚሆኑለት አይመስልም። ምክንያቱም አሁን መድረኩ ላይ የቆመው ተገዳዳሪ ተራ ሰው አይደለም፣ ማስተር አገረ ሰላም እንጂ። በአዲስ አበባ ሽሮ ሜዳ ተወልዶ ያደገው በጽናት የታነጸው ማስተር አገረ ሰላም የስፖርት ታሪኩ ልክ እንደተጓዛቸው ኪሎ ሜትሮች ርቀት ረጅም ናቸው። በቴኳንዶ 5ኛ ዳን የደረሰ የጥበብ ባለቤት፣ በብሔራዊ ቡድን 8 ዓመት ቆይቶ በዓለም አቀፍ መድረኮች የኢትዮጵያን ሰንደቅ ዓላማ በማንገብ የወርቅ የብርና የነሐስ ሜዳሊያዎችን የሰበሰበ ጀግና፣ ከኖርዌይ እስከ ዴንማርክ፣ ከስዊድን እስከ ግሪክ፣ ከሞሮኮ እስከ ታይላንድ እንዲሁም በህንድ፣ በግብጽ፣ በማፑቶና ሌሎች በአጠቃላይ በ11 ሀገራት ፈተናንና ስልጠናን ያጣጣመ ማስተር ነው። ዛሬ በሽሮ ሜዳው አገረ ፊትነስ ዞን ጂምናዚየም ወጣቶችን እያመረተ የሚገኘው ይህ ማስተር በትናንቱ የሪንግ ላይ ንግግሩ መላውን ስፖርተኛ አስደምሟል። ቀጣይ ግን እዚህ መድረክ ላይ እኔ ቆሜ አሳያቸዋለሁ ማንነቴ። ማስተር
ማስተር ማን እንደሆነ አሳያችኋለሁ። ማስተር አገረ ሰላም በልበ ሙሉነት እንዲህ ይላል። የጌታቸውን የፍልሚያ ግብዣ አስቀድሜ ብቀበልም ጆኒም ይሁን ጌታቸው ግን ውጤቱ ምን ሊሆን እንደሚችል ስለገመቱ እኔን ሊቀበሉኝ አልደፈሩም። ይህ ንግግር የጆኒን ደጋፊዎችም ሆነ የስፖርቱን ተመልካች በእጅጉ አነቃቅቷል። ማስተር አገረ ሰላም በዚህ ብቃትና ልምዱ በዚያ ዓለም አቀፍ ተሞክሮው ጆኒን ሪንግ ውስጥ ቢገጥመው ምን ሊፈጠር ይችላል? ጆኒ ከዚህ ማስተር የሚሰነዘርበትን የቴክኒክና የጉልበት ማዕበል መቋቋምስ ይችላል? አሁን የምንጠብቀው ተራ ጨዋታን አይደለም። የልምድና የጥንካሬ የቴክኒክና የጽናት ፍልሚያ ነው። ማስተር አገረ ሰላም በሙሉ ዝግጁነት ወደ መድረኩ መጥቷል። ጆኒስ ይህን ከባድ የቤት ስራ ለመቀበልና በድጋሚ ታሪክ ለመስራት ዝግጁ ይሆን? በቅርብ ጊዜ ውስጥ በኢትዮጵያ ምድር እውነተኛውን የኤምኤምኤ ትርኢት ዳግም እንመለከታለን። ጆኒና ማስተር አገረ ሰላም ፊት ለፊት ሲገናኙ የሚፈጠረውን ንዝረት ለማየት ሁላችንም በጉጉት ላይ ነን። እናንተስ ምን ትላላችሁ? በማስተር አገረ ሰላም የልምድ ጋሻና በጆኒ ወጣትነትና ቅልጥፍና መካከል የሚደረገው ፍልሚያ የማን ድል ሆኖ ይጠናቀቃል? ሐሳባችሁን አስቀምጡልኝ። መልካም እንግዲህ ቤተሰቦች የጆኒ ቀጣይ ተጋጣሚ ታውቋል። ግን እሱንም ጋብዣችሁ መጥቻለሁ። ምን ትላላችሁ? አይበላውም አይቆረጣጥሙም? አገረ ሰላም እንዴት ነው? ካለው ልምድ አንጻር ካለው ዳን እንዴት ነው? አባቴ ጀለሴን በወፈር አይደለም ጣጣጣ። እስቲ ቀጣይ እሱንም ለማየት ጓጉተናል ማለት ነው። እንደሚዘራው አገረ ሰላም እንደሚያሸንፍ እኔ ካሁኑ ድምጽ ሰጥቻለሁ። ይሄ ቪዲዮ እማኝ ይሆናል ማለት ነው። እስቲ የእናንተ ሐሳብ ማን ያሸንፋል? ከሁለቱ ቀጣይ ከጆኒና ከአገረ ሰላም ማን ያሸንፋል ትላላችሁ? ሐሳባችሁን እጠብቃለሁ ማለት ነው። ቤተሰቦች የዛሬ ቪዲዮዎቼ እነኝን ይመስላሉ። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባባይ